በጣም ከባድ ነው። አያችሁት? ፊቷ ከዛ ደግሞ ወዴት ነው የተቀየረችው? ወደዚህ ነው የተቀየረችው። በስመ አብ አትመስልም ጭራሽ። አያችሁ? እምነት ነው በላይ በእናትህ በሸንኮራ ዮሐንስ እምነት ነው በላይ እና መርዓተ ኢየሱስ የሸንኮራ ዮሐንስ እምነትን ሸንኮራ ዮሐንስ ካገኘሽ አገኘሽ ካላገኘሽ ግን የፍታ መዝሙር ቤት እኔ ጋር ስላለ አስቀምጥላታለሁ። ይሁዳ ጸሩ እኮ ነው ሸንኮራ ዮሐንስ። ብዙ ሰዎች እኮ አለርጂክ የሆነባቸውን ነገር በሙሉ ውልቅ አጎል የሚያወጣው በጣም የሸንኮራ ዮሐንስ እምነት በጣም የቆዳ ስፔሻሊስት የቆዳ ስፔሻሊስት እና በዚህ ደረጃ ነው ክሮኒክ ቁስል በዚህ ደረጃ ነው። ጡታቸው ይብን ቆስሎ ልብስ አያስለብሳቸውም፣ አይድንም። ነጠላ ለብሰው ብቻ ነው የሚመጡት ቅባ ቅዱስ ለመቀባትና ያዩና ቀሲስ ሄኖክ የሸንኮራ ዮሐንስ እምነት እሳቸው ናቸው ያስመጡት እና ለሁሉ በሸንኮራ ዮሐንስ እና የሸንኮራ ዮሐንስ እምነት የተቀቡ ሴቶች ወዲያው ነው የሚድኑት፣ አይቆይባቸው። ብዙ ዓመት ማህፀኗ የተደፈነች ልጅ አሁን ፎቶግራፉን አለ ስልኬ ላይ ለማሳየት አይመችም። ከማህፀኗ ውስጥ ትልቅ እጢ ነው የወጣላት እና ከዛ በኋላ ዳነች፣ ከዛ በኋላ ወለደች እና የሸንኮራ ዮሐንስ እምነት ተጠቀሙ። ለነገሩ በጣም ቆንጆ ስለሆነች ቡዳ በልቷት እየተጫወተባት ነው የሚለው ነገር እንዳለ ሆኖ ግብሩ ምንድነው? ማንገል ነው፣ ማፈነዳዳት። ቁስሉ እድሜ እንዲኖር አሁን ጥፍራቸውን ሲቆርጡ አንዳንድ ሰዎች እስኪ ደማ ድረስ ይቆርጡታል ውስጥ ድረስ። አዎ አንዷ ልጅ እኔ አስታውሳለሁ ፊቷ ላይ ራሷ ነች ኪንታሮቷን ያበዛችው እየነካከች ለማገዝ ምን ልጄ ላይ በምን ላይ እዚህ ላይ ወጥቷል እንትን ብሏልና ምንድነው አሁን እግዚአብሔር ይመስገን እየጠፋ ነው እና ያባዘዋል ራሱን ያባዘዋልና የማይቋረጥ ህመም ነው። በዚህ አጋጣሚ ቤተሰቦች እህታችን ከተናገረቻቸው ሳትጨርስ ነው የወጣችው። እንግዲህ ምንም ማድረግ አይቻልም። ስደውል መልሼ ያለ እንዲብሏታል አሁንና አንድ ነገር ልንገራችሁ። እህታችን ከተናገረችው ውስጥ በሽታን እንደ አንድ ትልቅ ዋጋ መቀበል ነው እና አንድ እናት ገጠሚ ላይ አቅርቢያቸው ነበረ። ቡዳ በመባላቸው በሰፈር ውስጥ በጣም ብዙ ችግር ገጥሟቸው ያሳደጓት ልጃቸው ቤት ውስጥ ያለች የልጅ ልጃቸው እንዴት ለቁም ነገር እንደበቁ በሷ እንደገናም ደግሞ ሰፈሩ እንዴት እንዳከበራቸው ምናምን ተናግሬ ነበር። የእሳቸው ጎረቤት ደግሞ እንደዚሁ ሴትዮዋ ላይ ይቀልዱ የነበሩ ሴትዮች ነው እርግማን ደርሶባቸዋል። ተረግመው ነበር ነው በኋላ መጣበታለሁ ሟርትና እርግማን ይወዳል የሚለው ላይ ማለት ነው። እና ሰውነታቸው ይፈነዳል። ምን ካላረጉ ቡና ካላፈሉ ግብሩን ካላቀረቡለት እጣን ከረሱ እንኳን ወዲያው ነው ሰውነታቸው የሚያሳካቸው ይበዛ መንገድ ነው የሚያናገራቸው። በቃ ንግግሩ ተግባር ነው። ሲበላቸው ሰውነታቸው ምንድነው የረሳሁት ደግሞ ሄዱና እሱን እስቲ አምጪውማ ምናምን ብለው በቃ ቡና ላይ ምንም እንዲቋረጥበት አይፈልግም። ግን ምን ያደርጋል? ሊቀጣቸው ስለፈለገ የመርሳት ችግር ፈጥሮባቸዋል። እንዲረሱ ያደርጋቸው። ከዛ ራሱ መልሶ ደግሞ እንደገና በሰው ያስታውሳቸዋልና ምንድነው ግብሩ እንዲቀጥል አስተዋሽ ከሆነ አይታመሙማ። ሴትዮዋ አስቡ እያመለኩትም እንኳን እንዴት እንደሚገብርባቸው ያለቃቸውና እና ከስፓይናል ኮርዱ ላይ በረጅም መርፌ ውሃ የሚቀዳ ህመም ያለባቸው ሰዎች አሉ። አንድ ልጅ እንደዚህ ምናልባት በሽታውን የምታውቁት ስለሆነ ዶክተሮች ጻፉልኝ፣ ያላወኩትም ስሙን ያላወኩት ከስፓይናል ኮርድ ከጀርባቸው ከአጥንታቸው ላይ ረጅም የከብት መርፌ ነው የሚያክለው ይገባል። ከአጥንቱ ከመቅኔያቸው ውስጥ ይመስለኛል ውሃ ያወጣሉ። ከዛ ውስጥ ውሃ እና ሲወጣለት ቅልል ይላል። ግን ከዛ በኋላ በቃ የመጨረሻ በቃ መስገድ አይችልም፣ ይታመማል። ለምን? ዋናውን ፓወሩን ነው የሚወስዱበት። ግብሬ ነው አላለም ጸበል ላይ እግዚአብሔር ግብሬ ትልቁ ግብሬ እሱ ነው። ማን ነው ሲባል ጀርባ ላይ የሚቀመጠው ማለት ዛር ነው። እኛ እንግዲህ በግኝት በጸበል የምናገኘው መንፈስ እዚህ ጋር ደግሞ በትክክል በሳይንስ እየተገኘ ነው። በሳይንስ የሚገለጣል። ዶክተሮቹ ራሳቸው ደንግጠው ቪዲዮ ወስዶ ያሳያል።